መጽሐፍ ቅዱስ ዘፍጥረት ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ እባብም እግዚአብሔር ከፈጠረው አራዊት ከምድር አራዊት ሁሉ የበለጠ ተንኮለኛ ነበር፣ ክፉ አድራጊ ነበር፣ ተናዳፊ ነበር፣ ተንኮል የሚያስብ ነበር። አዳምና ሔዋንን ያሳተ እባብ። ስለዚህ ተንኮል የማን ነው ቢባል የሰይጣን ነው። ትዕቢት የማን ነው ቢባል የሰይጣን ነው። አመጽ የማን ነው ቢባል የሰይጣን ነው። ስለዚህ ትዕቢት፣ ተንኮል ትተን እግዚአብሔር የሚፈልገው በእኔ ምንድን ነው የሚለውን ነገር ልባችን ማየት፣ ልባችን መመርመር አለብን ማለት ነው። ስለዚህ እግዚአብሔር ድምፅ ያለ መስማት ወደ አመጽ መግባት አለ። የእግዚአብሔር ድምፅ ያለ መስማት ወደ ተንኮል መግባት አለ። የእግዚአብሔር ድምፅ ያለ መስማት ክፋት ውስጥ መግባት አለ። ስለዚህ እግዚአብሔር የፈጠረው ሰውን ያሳሰተ ማን ነው ቢባል እባብ ነው። እባብ ደግሞ ተንኮለኛ ነው፣ አመፀኛ ነው፣ ክፉ ሰሪ ነው፣ ክፉ አድራጊ ነው። ስለዚህ ተንኮልና ትዕቢትን ያስተማረ የሰው ልጅ እባብ ነው። ስለዚህ እባብ ውስጥ ያለው መርዝ